ብዙ የታሪክ መዛግብት አዲስ አበባ በህዳር ወር 1879 ዓመተ ምህረት እንደተመሰረተች ይስማማሉ። እኛም የዛሬ ጨዋታችንን ርዕሰ ጉዳይ አዲስ አበባና አዲስ አበባዎች አድርገናል። በዝግጅታችን ለተጠቀምንባቸው ዋቢ መዛግብት ባለመብቶች በሙሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አገርም እንደሰው ይናፍቃል ወይ አራዳ አራዳ። የእንጦጦ ከተማ ቤቱም እድሞም ስላማረ ብርዱ እጅግ የበረታ ነው። ነገር ግን ከእንጦጦ በታች ካለው ፍል ውሃ ለመታጠብ አጼ ምኒልክም ወይዘሮ ጣይቱም ወርደው ነበር። በዚያን ጊዜ ወይዘሮ ጣይቱ ከድንኳኑ ደጃፍ ሆነው ሙቀቱን ማማሩን ሀገሪቱን ተመለከቱ። ከዚህ ሀገር ቦታ ይስጡኝና ቤት ልስራ ብለው ለመኑ። ንጉሡም ፊት ቤት አሰሪና ኋላ ሀገሩን እሰጥሻለሁ አሉ። ወይዘሮ ጣይቱም የት ልስራ ብለው ጠየቁ። ንጉሡም አባቴ ንጉሥ ሳህለሥላሴ አጥር ያሳጠሩበት ይህ ነው፣ ከዚህ ላይ ይሁን ብለው የሚያሰሩበትን ቦታ አሳዩ። በዚህችም ሀገር ንጉሥ ሳህለሥላሴ እንደ ነቢዩ እንደ ሚክያስ ትንቢት ተናግረውበታል። ከትልቁ ዛፍ አጠገብ ተቀምጠው ጠጅ በቀንድ ቀርቦ ሰንጠረዥ እየተጫወቱ አንቺ አገር ዳዋ ሰፍሮብሻል፣ ኋላም የልጅ ልጄ ቤት ይሠራብሻል፣ ከተማ ያደርግሻል ብለው ተናግረው ነበር አሉ። በዚያ ሰሞን የፈቃድ እግዚአብሔር ነውና ያንን ቤት ወይዘሮ ጣይቱ ለማሰራት አሰቡ። አዛዡንም ጠርተው ከዚህ ላይ ቤት ቶሎ አሰራ ብለው አዘዙ። ቤቷም እጅግ መልካም ሁና ተሰርታ በጥቂት ቀን ተጨረሰች ይላሉ ጻፌ ትእዛዝ ገብረስላሴ በመጽሐፋቸው። መንግሥቱ ለማ በጻፉት መጽሐፈ ትዝታ ደግሞ ባለታሪኩ አለቃ ለማ ኃይሉ ወልደ ታሪክ እንዲህ ይላሉ። እንግዲህ አዲስ አበባ ተቆረቆረ ለከተማነት። አለቃ ወልደ ያሬድ ስላሴን ተሾሙ። መጀመሪያው አለቃ እሳቸው ናቸው። አለቃ ተጠምቆ ተጠሩ። በመንግሥት ትእዛዝ ነው። አጤ ምኒልክ አይደለም አዛዡ። ሊቀ ካህናቱ ንቡረ አድማሱ ናቸው የጠሯቸው። ይምጡ ተባለ። መርቼ ይዤ መጣሁ ከደብረ ብርሃን። እየመጡ ፍሏ ይጠመቃሉ። አጤ ምኒልክ እንጦጦ አይደለም ቤታቸው። ይመጡና 7 ቀን 2 ሳምንት ይቀመጡና ጥለው ይሄዳሉ። ያ ውሃ የባለ ሀገር የከብት ማጠጫ ነው። ያን ጊዜ እንዲህ ቤትና እንዲህ አላማረበትም። እንዲያው ፍል ውሃ አለ። ዙሪያው ጉድጓድ ተቆፍሮ እንዲያው ከፀሐይ ላይ ሲጠመቁ ከላይ ድንኳን ይተከላል። የመኳንንቱ እንደኛ ያለው ድሃ የሆነ እንደሆነ እንዲያው ዝም ብሎ ሄዶ ከፀሐይ መሰጣት ነው። መስቀልን ውለው ፍል ውሃ መጡ። ኋላ ከዚህ 7 ቀን ያህል ተቀምጠው ሐረርጌ ሄዱ አዘዋቸው አጤ ዮሐንስ። ኋላ ተነስተው እሳቸው ሲወርዱ ሚስታቸውን ውጪቴ ከቤትሽ ተመለሺ ጋቢሽ ይከተለኝ ብለው ትተዋቸው ሄዱ። መኳንንቱ እንውጣ ወደ ቤታችን እንሂድ እንግዲህ ወደ ቤታችን አሏቸው። ወዴት? እንጦጦ። ከምኒልክ ጋር ወጥቼ ብቻዬን ልገባበት አላረገው አሉ። ዝም ብለው ተቀመጡ። ቢሏቸው ያረጓቸው ማይሆን ሆነ። መስክ ነው ያን ጊዜ ምንም የለበት ባገሩ ዛፍ እንኳን የለም። ኋላ እኒህ ሴት ከዚህ ሜዳ ላይ ሆነው የዚህ ሀገር ብርድ ያን ያህል ነው፣ ሄደው የወደቁ እንደሆነ ምን እናደርጋለን ዳኛ ይሆናል አሉና መኳንንቱ ከመናገሻ እንጨቱ ተቆረጠ መጣና መኝታ ቤት ተሰራ። እንጦጦ ጠጅ ይዛ ስትመጣ ገረድ ወደቀች። ዳብሬው ተሰበረ፣ ጠጁ ፈሰሰ። ወጥ ይዛ ስትመጣ እዚያ ላይ ተሰርቶ ወደቀች፣ ወጡ ፈሰሰ። አይ ይሄ ምን ይሆናል ተባለና ከዚህ ወጥ ቤት የማድ ቤት ሰሩ መኳንንቱ። አጤ ምኒልክ ወረዱና ድል ነሱና መጡ። ቢመጡ ቤት ሰርተው ተቀምጠው አገኟቸው። እቴ እዚህ ነው ያለሽው ሲሉ ጊዜ አዎ መልካም አርገሻል አሉ። ገብተው እቴጌ ያሰሩት ቤት ተኝተው አደሩ። እዚሁ ተቀመጡ። ምኒልክ ይወጣሉ፣ ይመለሳሉ፣ ይሄዳሉ። ትልቁ ቤት እኮ ላይ ነው። እንጦጦ አይደለም ከተማ። ፍል ውሃ ቤት አልተሰራበትም። ዛሬ እዚሁ ላይኛው ከቤተ መንግስቱ ነው ቤትማ።
ያ ተቆፍሮ ጉድጓዱ ነው አለ። ከዚያ ላይ ሂዶ መጠመቅ ነው። ለመኳንንቱ ድንኳን፣ ለነገስታቱ። አጤ ምኒልክ መጡ፣ ከላይ መጡ። ዛዲያ ይህንን ሰሩ አዲስ አበባን። ዛዲያ እቴጌ አዲስ አበባ አሏት አገሪቱን። የእቴጌ ጣይቱ ነው አዲስ አበባ። መጽሐፈ ትዝታ ዛለቃ ለማ ኃይሉ ወልደ ታሪክ መንግስቱ ለማ እንደጻፈው። ብዙ የታሪክ መዛግብት አዲስ አበባ በህዳር ወር 1879 ዓመተ ምህረት እንደተመሰረተች ይስማማሉ። ነገር ግን ሌሎች ተመራማሪዎችና የታሪክ ጸሐፊዎች ደግሞ አዲስ አበባ የተመሰረተችበት ቦታ በተለምዶ ግራኝ መሐመድ ይባሉ ከነበሩት ኢማም አህመድ ቢን ኢብራሂም ዘመን በፊት በረራ የሚባል የነገስታት መቀመጫ የሆነች ከተማ እንደነበረችባት ይተርካሉ። በረራ ከአጼ ዳዊት ቀዳማዊ ዘመን 1380 እስከ 1413 ጀምሮ እስከ አጼ ልብነ ድንግል 1408 እስከ 1480 ድረስ ዋና የነገስታቱና የጳጳሳቱ መቀመጫ የነበረች ከተማ ናት። በኢማም አህመድ ወይም ግራኝ መሐመድ ውጊያ ከመውደሟ በፊት በረራ ከላይ እንደጠቀስነው ከአጼ ዳዊት ዘመን ጀምሮ እስከ አጼ ልብነ ድንግል ድረስ ከ1380 እስከ 1480 በትንሹ ለ100 ዓመት ወይም ለአንድ ክፍለ ዘመን የመንግስት መቀመጫ በመሆን ያገለገለች ከተማ ነበረች። የኢማም አህመድ ዜና መዋዕል ጸሐፊ የነበረው አረብ ፈቂህ እንደጻፈው በረራ ታላላቅ አብያተ ክርስቲያናትና ቤተ መንግስቶች በሚገኝባት እጅግ በጣም ሀብታም በሆነች ወረብ በምትባል አውራጃ ውስጥ የምትገኝ ከተማ ነበረች። ፈትሁል ሀበሽ በተሰኘው መጽሐፉ አረብ ፈቂህ በረራን ሲገልጻት የሀበሾቹ ምድራዊ ገነት ይላታል። ፍራማውሮ የተባለ ታዋቂ ጣሊያናዊ የካርታ ባለሙያ ጥንታዊዋ በረራን በአካባቢው ያሉ ከተሞችን፣ ወንዞች፣ ተራሮችና ገዳማት የቦታውን ተወላጆች በመጠየቅ በ1450 ዓመተ ምህረት ባዘጋጀው የዓለም ካርታ ላይ አስቀምጧታል። የፍራማውሮ የዓለም ካርታ በዓለም የተደነቀ ትክክለኛና ሳይንሳዊ ካርታ ነው ይባልለታል። በመሬት ላይ ባሉ ተጨባጭ እውነቶች ላይ ብቻ ተመስርቶ የተዘጋጀ በመሆኑ ነው። ብዙ አውሮፓውያን አሳሾችም በሚገባ ተጠቅመውበታል። ይህ የዓለም ካርታ በተሳለበት ወቅት የኢትዮጵያ ንጉሥ የነበሩት የአጼ ዳዊት ልጅ አጼ ዘርዓ ያዕቆብ ከ1434 እስከ 1468 ድረስ በረራ ላይ ሆነው ኢትዮጵያን ያስተዳድሩ ነበር። የፍራማውሮ ካርታ በረራን በደንብ ከማሳየቱም በላይ በበረራ ከተማ አካባቢ ያሉ ከተሞችን፣ ወንዞችንና ገዳማትን ያሳያል። በረራ ከዱከም ወንዝ በስተ ምዕራብ፣ ከአዋሽ ወንዝ በስተ ሰሜን፣ ከአምባ ነገሥት በስተ ምስራቅ የምትገኝ ከተማ ነበረች። ዱከም ወንዝ ከኤረር ተራራ የሚመነጭ አነስተኛ ወንዝ ሲሆን በዚህ አካባቢ ያሉ ቦታዎች ከዘመናት በኋላ ስያሜያቸው ቢቀየርም ዝቋላ ጥንታዊ ስሙ እስካሁን አለ። የአጼ ይስሐቅ መናገሻ ከተማ ኤረርም ዛሬ የአዲስ አበባ አካል ነች። የፍራማውሮ ካርታና የአረብ ፈቂህ የዓይን እማኝነት የአሁኗ አዲስ አበባ የቀድሞዋ በረራ ከተማ ላይ እንደተመሰረተች ይመሰክራሉ። ሌሎች ተመራማሪዎች አሌክሳንድሮ ዞርዚ፣ ማርኮ ቪጋኖ፣ ብሩስ ስታርካንና እንግሊዛዊው ዴቪድ ፊሊፕሰን ይህንኑ አረጋግጠዋል። ኢማም አህመድ ወይም ግራኝ መሐመድ በ1529 ሽምብራ ኩሬ በተባለች ደብረ ዘይት አካባቢ በምትገኝ ስፍራ የአንድ ቀን ውጊያ አድርገው የአጼ ልብነ ድንግል ሰራዊት አሸነፉ። ከሽምብራ ኩሬ ጦርነት በኋላ ዋናው ጦርነት ወደ ወረባ አውራጃ ሆነ። በረራም ወደመች። አረብ ፈቂህ የሀበሾች ምድራዊ ገነት በሚላት በረራ በወቅቱ ተወላጅ አማራዎች፣ ጋፋቶችና ጉራጌዎች ይኖሩባት እንደነበረ ይናገራል። አረብ ፈቂህ ከበረራ ደብረ ሊባኖስ የ6 ቀን የእግር ጉዞ እንደሆነ ያትታል። ብሩስ ከደብረ ሊባኖስ ጀምሮ አዲስ አበባ ድረስ በእግሩ ተጉዞ ሰሜን አዲስ አበባ ለመድረስ 6 ቀን እንደፈጀበትና የአረብ ፈቂህ መረጃ ትክክል እንደሆነ አረጋግጧል። ማርኮ ቪጋኖ በሳተላይት ምስል በመታገዝ የፍራማውሮን ካርታ በአዲስ መልክና በጥልቀት መርምሯል። በአዲስ አበባ ዙሪያ የሚገኙትን የቤተ መንግሥትና የቤተ ክርስቲያን ፍርስራሾችን ተዘዋውሮ አጥንቷል።
ማርኮ ቪጋኖ ሲናገር ሁሉም መረጃዎች የሚጠቁሙት የጥንቷ በረራ ያሁኗ አዲስ አበባ እንደሆነች ነው ይላል። በተጨማሪም እንጦጦ ራጉኤል አካባቢ የተገኘው ባለ 12 ማማ ታላቅ የመከላከያ ግንብ እንዲሁም በአዲስ አበባ ዙሪያ የተገኙት የቤተ ክርስቲያን ፍርስራሾች በከፍታ መሬቶች ላይ የተሰሩ የመመልከቻ ማማ ያላቸው የመከላከያ ግንቦች ወይም ምሽጎች በረራ በእርግጠኝነት በኋላ አዲስ አበባ የሆነችው ስፍራ ላይ እንደነበረች ያረጋግጣል። በረራ በወቅቱ ተወላጅ አማራዎች፣ ጋፋቶችና ጉራጌዎች ይኖሩባት እንደነበረ ቢጠቅሱም ከኢማም አህመድ ወይም ግራኝ መሐመድ ዘመን በኋላ በተደረገው የኦሮሞ እንቅስቃሴ በቦታው ላይ ኦሮሞዎች እንደሰፈሩ ይጠቀሳል። የብሔር የቋንቋ የቀለም ልዩነት ሳይኖር መከፋፈል ሁሉም የሚያድርባት ይሄኛው ከዚያኛው አንሶ ማይበልጥባት ኑሮ አሉን የማታውቅ አዲስ አበባ ናት። አበባ አበባ መርካቶ አበባ ፒያሳ አበባ ካሳንቺስ አበባ አበባ ታሪክ ምንም ይበላት ምንም አዲስ አበባ ዛሬ የሁሉም ናት። አዲስ አበባ የሼክ ሆጀሌም፣ የኢማም መሐመድ አሊ፣ የታላቁ ፍርድ አዋቂ አባ መላ፣ የፊታውራሪ ሀብተ ጊዮርጊስ ዲነግዴም፣ የሐሰን አሚሩም፣ የፊታውራሪ ደስታ ጦናም፣ የወይዘሮ ባፈናም፣ የዳኛ ገብረ መድን ኃይለ ማርያምም፣ የቴጌ መነንም፣ የጨጌ ገብረ ስላሴ፣ የፊታውራሪ ገበየው፣ የናበቤ ቱፋና ወርዶፋ ጨንገሬ ወዘተ ብቻ ሳይሆን ከውጭ ሀገር የመጡት የነ ዶክተር መረብ፣ ሐኪም ቦራ፣ ኢልግ፣ የነ ሚስተር ባምቢስ፣ የነ ሙሴ ተሬዚያንም ወዘተ ነበረች ናትም። አጼ ምኒልክ አዲስ አበባ ከቆዩ በኋላ የውሃ የእንጨት ችግር በዝቶ የከተማውን አቀማመጥ ወጣ ገባ በመሆኑ አዲስ ከተማ ለመቆርቆር አሰቡ። ቢያስቡ ገነት ሆለታን መረጡ። እዚያ ቤተ መንግስት ተሰራ። አሁን አካዴሚ የሚባለው እዚያው ቦታ ነው እና ለውጭ ሀገር ሰዎች፣ ለሀገሩም መኳንንት፣ ለህዝቡም ቦታ መሩ። ለእኛም ለአባቴም ቦታ መርተው ነበር። በዚያን ጊዜ አዲስ አበባ 4 ከፍ ያሉ ሌጋሲዮኖች ነበሩ። አሁን ኤምባሲዎች ይባላሉ። መጀመሪያው ፈረንሳይ፣ ቀጥሎ እንግሊዝ፣ 3ኛ መስኮብ፣ 4ኛ ጣሊያን። እነዚህ ትልቆች ነበሩ። እነሱም ቤተ መንግስት ተጠርተው ይህንን ሐሳብ አጼ ምኒልክ ገለጹላቸው። ቢገልጹላቸው እንግሊዞችና ፈረንሳዮች ችካሉ። እንዴት እንሄዳለን ተባለ። ሌጋሲዮን ሰርተናል፣ እዚሁ ሰፍረናል። እንዴት ይኬዳል? እዚያ ለምንስ ይኬዳል? አጼ ምኒልክ ችግራቸውን ቢያመለክቱ የእነሱ መልስ እንዲህ ነው። እንጨት እንደሆን ሰው ወደ እንጨት አይሄድ፣ እንጨት ወደ ሰው ይመጣል እንጂ። ውሃ እንደሆን ውሃ ወደ ሰው ይመጣል እንጂ ሰው ውሃ ፍለጋ አይሄድም አሉ። እንዴት ይሆናል ተባለ። መንገድ ይሰራል፣ መንገድ ይዘረጋል፣ የውሃ ቧንቧ ይዘረጋል። እንዴት ይቻላል አሉ። አስረዱ። መንገድ ይሰራል፣ መንኮራኩሮች ይፈጠራሉ፣ እንጨቱ ይመጣል ወደ አዲስ አበባ። አጼ ምኒልክ ተቸገሩና ማታውን አባቴን አስጠሩ። እጅግ የወዳጅነትና የሥራ ግንኙነት ነበራቸው። ባለሟልም ናቸው እና ችግራቸውን አስረዱ። አባቴ ሲያስረዱ እንዲህ አሉ። እንግሊዝ ሀገር አንድ በእንፋሎት የሚሠራ በእንጨት የሚነድ ጎታችና የሚዳምጥ መሳሪያ ነው። እሱም ብናመጣ መልካም ነው አሉ። አጼ ምኒልክ ደስ አላቸውና እንዳታድር ቶሎ ወርደህ አምጣ አሉ። አባቴ ወዲያው በከብት ድሮ ድሬዳዋ በበቅሎ ነው የሚኬደው። 16 ቀን ያውቀዋል። ብቻ በግስጋሴ 6 ቀንም ይደረሳል። አባቴ ወዲያው ወርደው ድሬዳዋ፣ ጅቡቲ ወርደው እንግሊዝ ሀገር ሄደው ገዝተው አስመጡና ጅቡቲ ደረሰ። ጅቡቲ ከደረሰ በኋላ
ባቡሩ ገና ድሬዳዋ አልደረሰም ነበርና ይሄ መሳሪያ 10 ቶን የሚከብድ ከባድ የብረት መሳሪያ ነበር። ተጭኖ መጣ። ወረደና እንዲህ መካከል መንገድ ድሬዳዋ ሳይደርስ ቦታውን ዘነጋለሁ። አሁን እንግዲህ ያለ መንገድ እንዴት ወደ 600 ኪሎ ሜትር እንዴት ወደ አዲስ አበባ ይደርሳል ብሎ ቢታሰብ አባቴ አገሩን በጣም ያውቁ ነበር። ሜዳውንም በረሃውንም ተራራውንም ግድ የለም አሉ፣ እኔ አደርሰዋለሁ አዲስ አበባ። ሰው ታዘዘ። እንደ ማስታወሰው እልፍ የሚባል ድርጅት ነበር። አንዱ ወደ አንዱ እያሳለፈ ያደርሳል። 3000 ሰው ታዘዘ። ባቡሩ እየተነዳም እየተጎተተም እንደምንም በቢሾፍቱ በኩል ወደ አዲስ አበባ ደረሰ። ቢደርስ አፄ ምኒልክ በትልቅ ደስታ ሰዎቻቸውን ሰብስበው ሊቀበሉት ሄዱ። ነገሩ በጣም ባለማወቁ ትልቅ ከበሬታ እንዲሆን ምንጣፉም አልቀረም፣ መጠጡም ድግሱም አልቀረም። ሄዱና ደስ አላቸው። ባቡሩ መጣ። ይጮሃል፣ ይጨሳል፣ ምናምን ትንሽ ይሄድ ነበር። በኋላ እንደምንም አዲስ አበባ ደረሰ። ቢደርስ ታላቁ ቤተ መንግስትና ፓርላሜንት ህንፃ መካከል ሜዳ ነበር። እዚያው ሜዳ ላይ ህዝቡ ተሰበሰበና ይሄ ባቡሩ እንግዲህ ሊንቀሳቀስ ነው ተባለ። ይጨሳል፣ ይጮሃል፣ ደስ አላቸው። ብቻ በክብደቱ ቦታው ረግረግ ነበርና ሰመጠ። እግሩ ሰመጠና መሄድ እምቢ አለው። ድንጋይ አልተነጠፈም፣ እንዲያው ጭቃ ላይ ነው እና ቤተ መንግስት ተመለሱ። ድሮ የአዝማሪ ልማድ ነበርና ቶሎ አዝማሪው አነሳና ገጠመ። ቢነግሩሽ አታጠናክሪ፣ እንደ ሰርቲስ ባቡር ተገትረሽ ቀሪ የሚባል ተዘፈነ ብዙ ዓመት። አቬዲስ ቴሬዚያን አዲስ አበባ የነገሌ ናት አይደለም የእነንቶኒ ናት በሚለው ሙግት ውስጥ አዲስ አበባና አዲስ አበባዎች የተዘነጉ ይመስላሉ። የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ሕገ መንግሥት የኢትዮጵያ ሉዓላዊ ስልጣን ባለቤቶች የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች ቢያንስ አንድ ተወካይ በፌዴሬሽን ምክር ቤት ይኖራቸዋል። በተጨማሪም በየአንድ ሚሊዮን ሕዝብ አንድ ተወካይ ይጨመርላቸዋል ቢልም ከ5 እና 6 ሚሊዮን ሕዝብ በላይ የሚሆኑት አዲስ አበባዎች ሕገ መንግሥቱን በሚተረጉመው፣ በክልሎች መካከል የሚነሱ አለመግባባቶችን በሚዳኘው፣ ገቢ በሚያከፋፍለውና የድጎማ ቀመር በሚያወጣው ወዘተ የፌዴሬሽን ምክር ቤት አንድም ውክልና የላቸውም። እኛ አዲስ አበባ የተወለድን፣ አዲስ አበባ ያደግን ወይም ሌላ ቦታ ተወልደንና አድገን የሕይወት ዕጣ ፈንታችን አዲስ አበባ የሆንን ፌዴሬሽኑ አለመታቀፋችን ለምን ይሆን? የፌዴሬሽኑ አባላት የትግራይ፣ የአማራ፣ የኦሮሞ፣ የደቡብ ሕዝቦች፣ የጋምቤላ፣ የአፋር፣ የሶማሌ፣ የቤኒሻንጉል ጉሙዝና የሐረሪ ብሔረሰብ እንደሆኑ ነው ሕገ መንግሥቱ የሚያረጋግጠው። የኢትዮጵያ ሉዓላዊ ሥልጣን ባለቤቶችም እነሱ እንደሆኑና በፌዴሬሽኑም ምክር ቤትም ውክልና እንደሚኖራቸው። በአዲስ አበባ እንኳን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የአፍሪካ ኤምባሲዎችም ቤት ይሰሩበታል። በአዲስ አበባ እንኳንስ የክልል ሰው ሌሎች ከአፍሪካ ውጭ የመጡ ሕዝቦችም ሰርተው ይኖሩባታል። ለአዲስ አበባ ከተማ ቤት ፈላጊዎች በወጣ የኮንዶሚኒየም ዕጣ እንኳን ከክልል መጥተው መታወቂያ የተዘጋጀላቸው ሲወስዱ አዲስ አበባዎች አልተቀየሙም። የማንነት ጥያቄም አላነሱም። ከአዲስ አበባ መሬት ወስዶ ቤት ሰርቶ እንዲሰራ የተፈቀደለት ሪል ስቴት ሁሉ ቤት የሚሸጠው ለአዲስ አበባ ሰው ብቻ አይደለም። እንደውም በኢትዮጵያ ለሚኖሩ ኢትዮጵያውያን ዜጎችን ብቻ አይደለም። የኖርዌይ፣ የእንግሊዝ፣ የአሜሪካ ዜግነት ላላቸውም ውጪ ለሚኖሩ ትውልደ ኢትዮጵያውያን ሁሉ ነው። እነሱ ውጭ ሀገር እየኖሩ የአዲስ አበባ ቤታቸውን እያከራዩ በመጠቀማቸው አዲስ አበባዎች ቅር አልተሰኙም። በአዲስ አበባ መኖር ራሱ ጥቅም አለው። ተጨማሪ ጥቅም አያስፈልገው። ለዚህም ነው የክልል ወጣቶች ትምህርታቸውን በውጤትም ጨረሱ፣ ያለ ውጤትም መጨረሻቸው አዲስ አበባ መጥቶ ቢሻን አዲስ አበባን መጠጣት የሚሆነው። አዲስ አበባ ነው እንደሚባለው የኢትዮጵያ ሕዝቦች ዲኤንኤ ወይም ዘረመል ቢመረመር አንዱ ካንዱ የተቀላቀለ ሆኖ እንደሚገኝ ጥርጥር ባይኖረውም
በአዲስ አበባ ግን አዲስ አበባዎች ለዚህ እጅግ በጣም የቀረቡ ጉልህ ማሳያዎች ናቸው። የሚበዛው የአዲስ አበባ ወጣት እናትና አባት ብቻ ሳይሆን አያት ቅድመ አያቶቹም የተለያዩ ብሔር ወይም ብሔረሰብ አባላት ናቸው። በአባቱ ጉራጌነት በእናቱ ትግራዋይነት የሚኮራን አንድ ዜጋ የፌዴሬሽን ምክር ቤት ውክልና እንዲኖረው ግድ አንዱን መምረጥ ሊኖርበት አይገባም። ሕገ መንግሥቱ አዲስ አበባን አስታውሶ አዲስ አበባዎችን የረሳው እዚህ ላይ ነው። አዲስ አበባ የኢትዮጵያ ሕዝቦች አንድነት ምሳሌ የሆኑ በመንግሥት መቀመጫ አካባቢ በመገኘታቸው የትምህርትና የስልጣኔ ብሎም የከተሜነት አኗኗር ያነቃቸው ለሌሎች ወገኖቻቸውም ወጋጋን ሊሆኑ የሚችሉ ሰዎች ናቸው። ሁሉም ክልል በአዲስ አበባ ነፍስ የተጠቀመውን ያህል አዲስ አበባ በክልሎች እስትንፋስ ነው የምትኖረው። የአዲስ አበባ ልብ ለሁሉም ክፍት የሆነውን ያህል ሌሎችም ለአዲስ አበባም ሆነ ለእርስ በርሳቸው ልባቸው ክፍት ሊሆን ይገባል። አዲስ አበባዎች አዲስ አበባ እንኳን ሌሎች ኢትዮጵያውያን የአፍሪካም የዓለም መዲናም ብትሆን የሚደሰቱ እንጂ የሚከፉ ሰዎች የሚኖሩባት ስፍራ አይደለችም። አዲስ አበባ ታሪክ የትም ስፍራ ያስቀምጣት ዛሬም አቃፊ ዛሬም ተቀባይ እንጂ ተጋፊና አፈናቃይ አይደለችም። ሕገ መንግሥቱ የአዲስ አበባ አስተዳደር ራሱን በራሱ ያስተዳድራል ይላል። አዲስ አበባዎች ራሳቸውን አስተዳድረው የሚያውቁበት ጊዜ አለ ወይ ብሎ መጠየቅ ቢቻልም ምናልባት በዚህ ቅር ይሰኙ እንደው እንጂ ዘገር አልነቀነቁም፣ ጦር አልሰበቁም። ሁሉም መንግሥት ሲረጋና ሕዝቡ ሲሰክን ይስተካከላል። አሁን የሚያሻን ሰላምና ፍቅር ነው። ሁሉም የኢትዮጵያ ክልሎች ይህን የአዲስ አበባን አቃፊ ተቀባይ የሆነ የነቃ ባህሪ ይላበሱ ዘንድ ሁሉም ልዩነቶቻቸውን መዋቢያ እንጂ መደባደቢያ ላያደርጓቸው በብሔሮች ብሔረሰቦችና ሕዝቦች ቀን ቃል ኪዳን ይገባሉ ብለን ተስፋ እናደርጋለን። ኢትዮጵያ ለዘላለም ትኑር።